ለዕለቱ የዜና መጽሔታችን አራት ርዕሰ ጉዳዮችን በትንታኔ ልናስደምጣችሁ ይዘናል። ቀዳሚ ወደ ሆነው ጉዳይ ስናልፍ የኢትዮጵያ የመከላከያ ሰራዊት በትግራይ ክልል በሳምንት ውስጥ ለአራተኛ ጊዜ የአየር ጥቃት ፈጽሟል። ጥቃቱ የህወሓት ኃይሎች የሚገለገሉበት የወታደራዊ ማሰልጠኛ ተቋም ላይ ያነጣጠረ እንደነበር የመንግስት ኮሚኒኬሽን አገልግሎት በማህበራዊ ትስስር ገጹ አስታውቋል። ጥቃቱ መፈጸሙን የህወሓት ቃል አቀባይ ጌታቸው ረዳ አረጋግጠዋል። የዛሬው ጥቃት በመቀሌ ከተማ ደቡባዊ አቅጣጫ በመቀሌ ዩኒቨርሲቲ አሪድ ካምፓስ አካባቢ መፈጸሙን የዶይቼ ቬለው ዘጋቢ ሚሊዮን ኃይለስላሴ አረጋግጧል። በጥቃቱ በሰዎች ላይ ጉዳት ስለመድረሱ የተባለ ነገር የለም። የዛሬውን ጨምሮ የሰሞኑን የአየር ጥቃት በተመለከተ ስለደረሰው ጉዳትና ተያያዥ ጉዳዮች ነጋሽ መሐመድ ሚሊዮንን በስልክ አግኝቶ አነጋግሮታል። ሚሊዮን ትሰማኛለህ? መቀሌ ዛሬም ለአራተኛ ቀን መሆኑ ነው መሰለኝ በአውሮፕላን ቦምብ ተደብድባለች የሚባል ዜና ሰምተናል። የት ነው የተጣለው ቦምቡ? ያደረሰውስ ጉዳት እንዴት ነው? ምን ያህል ታውቃለህ እስካሁን? በትክክል ዛሬም ለአራተኛ ቀን እንዲሁ ደግሞ ለአምስተኛ ጥቃት አስተናግዳለች። በአራተኛ ቀን ማለት ነው። በዚህ ሳምንት መቀለ ከሰዓት በፊት 5:30 ሲል ነው የአውሮፕላኑ ድምጽ የተሰማው። በመቀለ ጥቃቱ የተፈጸመበት አቅጣጫ ደግሞ ከመቀለ ወደ ደቡብ አቅጣጫ ባለው በተለምዶ መቀለ ዩኒቨርሲቲ አሪድ ካምፓስ ተብሎ በሚታወቀው አካባቢ ነው። በዚሁ አካባቢ በደረሰ ጥቃት ምን ያክል ጉዳት ደረሰ የሚለው ነገር በሰዎች ላይ የደረሰ ጉዳት ሲኖር እንደሆን እስካሁን ድረስ ለማጣራት ሞክሬ የተገኘ ነገር የለም። ወደ ሆስፒታልም የመጣ ቁስለኛም የመሳሰለ ነገር የለም። ይሁን እንጂ ጥቃት መፈጸም ግን አረጋግጫለሁ ማለት ነው በነበረኝ እንቅስቃሴ። ከዚህ ቀደም በተጣሉ ቦምቦች ቢያንስ የሶስት ሰው ህይወት ማለፉንና ሌሎች መቁሰላቸውን ሰምተናል። በንብረት ላይ ያደረሰው ጉዳትስ ድብደባው ምን ያክል ነው? አንድ ኢንዱስትሪ መስፍን ኢንጂነሪንግ የሚባል መመታቱን ሰምተናል። ሌላስ ምን ያክል ነው የሚታወቀው? ሰዎች ላይ የደረሰው ጉዳት እንደጠቀስከው 3 ሰዎች ቢያንስ ሞተዋል፣ ከ20 በላይ ቆስለዋል። በንብረት ላይ ስለደረሰው ጉዳት ግን እንግዲህ በርካታ በሚሊዮኖች የሚቆጠር ጉዳት ደርሶ እንደሆነ ይገመታል። ይሁንና ኤግዛክት ቁጥሩ እስካሁን ድረስ በክልሉ አስተዳደርም ቢሆን በሌሎች የተገለጸ ቁጥር የለም። ይሁንና በትላልቅ ህንፃዎች፣ በሆቴሎች ጨምሮ በሌሎች የመንግስትና የግል ንብረት ላይ ከፍተኛ ውድመት ደርሰዋል፣ በኢንዱስትሪው ጨምሮ ማለት ነው። እስኪ ስለ ህዝቡ እንቅስቃሴ ባጭሩ ንገረን። ምክንያቱም የኢትዮጵያ መንግስት ጦር በተለይ ከመቀሌ ለቆ ከወጣ በኋላ መገናኛ ዘዴዎች ስልክን ጨምሮ ተዘግቷል። አሁን አንተንም የምናነጋግረው በጣም በሚገርም አይነት መንገድ ነው። ተንቀሳቃሽ ስልካችንን ከስቱዲዮ ማይክሮፎን ጋር አገናኝተን ነው የምናነጋግርህ። አንተም ስልክ አታገኝም። ገበያዎችም እንደዚሁ ታውከዋል። ሸቀጦች አይደርሱም ነው የሚባለው። እስቲ ባጭሩ ንገረን። ያው እንደሚታወቀው ከሰኔ 21 በኋላ በነበረው ችግሮች እየተፈጠሩ መምጣታቸው ይታወቃል። ሸቀጦች የሚገቡበት መንገድ የለም። ባንኮች ተዘግተዋል። መድኃኒቶች የሉም። ሁሉ ነገር በጣም አስቸጋሪ እየሆነ የመጣበት ሁኔታ ነው ያለው። በከፋ ሁኔታ ደግሞ በዚህ ሳምንት ያየነው እንዳለ ከሰኞ ዕለት ጀምሮ ተደጋጋሚ የሚባሉ የአየር ጥቃቶች ነው በመቀለ እየፈጸሙ የሚገኙት። ስለዚህ በሰው ደናገጥ የፈጠሩ ናቸው። የአውሮፕላኗ ድምጽ ሲሰማ ያው ህጻናት ሲያለቅሱ ነው የምትመለከተው፣ እናቶች ሲያለቅሱ ነው የምትመለከተው። በአጠቃላይ በህዝቡ በጣም ከፍተኛ መረበሽ የሚባል አይነት ስሜት ነው እየተፈጠረ ያለው። እንዲያው ባለፈ ገደም የምታገኛቸው የሀገር ሽማግሌዎች፣ የሃይማኖት መሪዎች ምን ይላሉ? ወደ እርቅ፣ ወደ ሰላም፣ ወደ ድርድር ኑ ወይም ተደራደሩ የሚል አይነት ጥያቄ የሚያነሳ የዛ አካባቢ ህዝብ አለ። በተለይ የህዝባዊ ወያኔ ሓርነት ትግራይ ኃይላትን ይህን ጦርነት በሰላም ፍቱ አይነት ጥያቄ አጋጥሞ ያውቃል? ይነሳል? የህዝቡ ፍላጎት ምናልባት ከሃይማኖት መሪዎችም ቢሆን ከሀገር ሽማግሌዎች አጠቃላይ ነው የሚባሉ የህዝቡ ፍላጎት ነገሮች በድርድር እንዲፈቱ ነው። ጦርነት አማራጭ እንዳልሆነ በሁሉም ወገን ይታመንበታል። ነገሮች በድርድር እንዲፈቱ ያው እንደሚፈለግ ነው እኔ በተደጋጋሚ ከተለያዩ ሰዎች የሰማሁት። ሚዲያዎችም የምትገነዘበው ካለ ነገሮች ከጦርነት ይልቅ በድርድር እንዲፈቱ ያው ግፊቶች እንደሚደረጉ ተገንዝቤያለሁ ማለት ነው። ይህ ሀሳብ የተወሰኑት ሳይሆን የአብዛኛው የሚባል የህብረተሰብ ክፍል ሀሳብ መሆኑ ነው የምረዳው እኔ። በጣም አመሰግናለሁ ሚሊዮን። ስልኩ በጣም አስቸጋሪ ነው፣ እየተቆራረጠ ነው የሰማንህ። እስቲ እስከሰማንህ ድረስ ለአድማጮች ለማሰማት እንሞክራለን። በጣም አስቸጋሪ ሁኔታ ውስጥ እንዳለህ እንረዳለን፣ እንገነዘባለን። እንግዲህ ራስህን ጠብቅ። መልካም ጊዜ እመኝልሃለሁ። መስመር ካገኘህ እንደዚሁ አልፎ አልፎ ብልጭ ብልጭ ታደርግልናለህ እዛ አካባቢ ስላለው ሁኔታ። መልካም ቀን።
ምክር ቤቱ የቀረበለትን የወረዳ አስተዳዳሪ ሹመት ውድቅ ስላደረገው የደቡብ ክልል አንድ ወረዳ የሚነግረን ተከታዩ ዘገባ ደግሞ እንዲህ ይላል። በደቡብ ክልል የአሌ ልዩ ወረዳ ምክር ቤት አስቸኳይ ጉባኤ በገዢው ፓርቲ የቀረበለትን የወረዳ ዋና አስተዳዳሪ ሹመት በአብላጫ ድምፅ ውድቅ አደረገም። ምክር ቤቱ የዋና አስተዳዳሪውን ሹመት ሳይቀበለው የቀረው በእጩነት የቀረቡት ግለሰብ የማስፈጸም አቅም የላቸውም በሚል መሆኑን የልዩ ወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ገኒሶ ገሳቶ ለዶይቼ ቬለ ገልጸዋል። ዶይቼ ቬለ ያነጋገራቸውና ሹመቱ ውድቅ የተደረገባቸው እጩ በበኩላቸው የምክር ቤቱን ውሳኔ የሚቀበሉት ቢሆንም በሂደቱ ግን አሻጥር ተሰርቶብኛል ይላሉ። የሐዋሳ ወኪላችን ሸዋንግዛ ወጋየው ተከታዩን ዘገባ ልኮልናል። በሰሜን ኢትዮጵያ ከተጀመረ ዓመት ሊደፍን የ12 ቀናት ዕድሜ ብቻ የቀረው የትግራዩ ጦርነት በመሃል የረገበ ቢመስልም አሁንም ከባለፈው ሳምንት መጀመሪያ ጀምሮ ከአማራ ክልል በተጨማሪ ወደ አፋር ክልል አዋሳኝ አካባቢዎችም መስፋፋቱ ይነገራል። የአፋር ክልል መንግስት ተጠሪ ኢሳ አዳም በተለይም ለዶይቼ ቬለ እንደተናገሩት ጦርነቱ አድማጮቻችን ይቅርታ እንጠይቃለን። አሁን እየተላለፈ ያለውን ዘገባ ርዕሶቹን በድጋሚ አቀርባለሁ። በደቡብ ክልል የሚገኘው የአሌ ልዩ ወረዳ ምክር ቤት ስድስተኛ የሥራ ዘመን ሁለተኛ ዙር አስቸኳይ ጉባኤውን ትናንት አካሂዷል። ምክር ቤቱ በዚሁ ጉባኤው ላይ ልዩ ወረዳውን በዋና አስተዳዳሪነት እንዲመሩ በገዢው የብልጽግና ፓርቲ የቀረቡትን የአቶ ከፍያለው አከለን ሹመት ሳይቀበለው ቀርቷል። የምክር ቤቱ አባላት የዋና አስተዳዳሪውን ሹመት ሳይቀበሉት የቀሩት በጉዳዩ ላይ ከተወያዩ በኋላ ባሳለፉት የድምፅ ውሳኔ መሆኑን የልዩ ወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ጋኒሳ ጋሳቶ ለዶይቼ ቬለ ዲደብሊው ገልጸዋል። ትናንትና በነበረው የልዩ ወረዳ መንግስት ምስረታ ላይ አስፈጻሚ አካል ነው የሚሾመው እና በዛ መሰረት የአስፈጻሚውን አካል ወይም ዋና አስተዳዳሪውን በአሸናፊው ፓርቲ በኩል ያላቸው ልምድና ማን እንዳቀረቡ ለምክር ቤቱ ግልጽ ያደረጉበት ሁኔታ ነው የነበረው። በዛ መሰረት እንግዲህ ምክር ቤቱ እነዚህ የቀረቡት እጩ ላይ መምከር አለባቸው፣ ይመጥናሉ አይመጥኑም የሚለውን ማየት ስላለባቸው በዛ መሰረት ምክር ቤቱ አባላት ያው አስተያየት ሰጡበት። የቀረቡ እጩ እንደማይሆን እንትን ካለው በኋላ አስተያየቶች ከተሰጡ በኋላ ወደ ድምፅ አሰጣጥ ሲኬድ የድምፅ አሰጣጡ 24 ተቃውሞ 20 ድጋፍና በአንድ ታቅቦ ውድቅ ሆናል ማለት ነው። የምክር ቤቱ አባላት የዋና አስተዳዳሪውን ሹመት ውድቅ ለማድረግ ያነሷቸው ምክንያቶች ምንድናቸው በሚል የተጠየቁት የጽህፈት ቤቱ ኃላፊ አቶ ጋኒሳ ተከታዩን ምላሽ ሰጥተዋል። የምክር ቤት አባላቶቹ ያነሱት አንደኛ የመራቸው ሴክተሮችም አሉ። በዛ ደረጃ የቅሬታ ይነሳል። የመልካም አስተዳደር ጥያቄዎች እንደሚነሱ የማስፈጸም አቅም አካባቢም ችግር እንዳለ፣ ስለዚህ አሁን የተሻለ ሰው እያለ ለምን የሚል ነው በብዛት በአባላት በድጋፍ መልክም ያነሱትና በኋላ እንዳልኩ ወደ ድምፅ ሲኬድ በዚህ ደረጃ የመጣበት ሁኔታ ነው ያለው። ዶይቼ ቬለ ዲደብሊው በስልክ ያነጋገራቸውና ሹመቱ ውድቅ የተደረገባቸው አቶ ከፍያለው አከለም የምክር ቤት አባላት የህዝብ ወኪሎች በመሆናቸው ውሳኔውን እንደሚቀበሉ ተናግረዋል። ይሁን እንጂ ውሳኔው አንዳንድ የመንግስት ሰዎች ከፓርቲው ስርዓት ውጪ ባደረጉት ሴራ የተከናወነ በመሆኑ እንደ በጎ ልምድ ሊወሰድም ሆነ ዲሞክራሲያዊ ነው ሊባል አይገባም ብለዋል። ህዝቡን የወከለ አካል በአብላጫ ድምፅ እንትን ካረገ እኔ አሁን በዛ ላይ ልዩነት የለኝም። እሱ ላይ ውሳኔው እኔ ሲጀመር ኃላፊነት የሚሰጠውም ህዝብ ነው፣ ኃላፊነት የሚወስደውም ህዝብ ነው። ግን አሁን ከፓርቲው ስርዓት ውጪ የመንግስት ክንፍ ላይ የተቀመጠው አካል በራስ ደረጃ የተለየ ፕሮፖዛል አዘጋጅቶ ሰው አደራጅቶ ይሄ ካልሆነ እጅ ማንሳት የለብንም፣ ይሄ ከመጣ እጅ ማንሳት አለብን ብሎ ከፋፍሎ አጀንዳ ሴራ መስራቱ ብዙም ሊለመድ ተሞክሮ የሚወሰድበት አይደለም። ይሄ ዲሞክራሲም አይደለም። ምክር ቤቱ በመጨረሻም ገዢው የብልጽግና ፓርቲ ልዩ ወረዳውን የሚያስተዳድር ሌላ ተሿሚ እስከሚያቀርብ ድረስ ምክትል ዋና አስተዳዳሪው የዋና አስተዳዳሪውን ስራ እንዲያከናውኑ ከስምምነት ላይ ደርሷል። በኢትዮጵያ ያልተማከለ የፌዴራላዊ መንግስት መዋቅር ተግባራዊ መሆን ከጀመረ ወዲህም በገዢው ፓርቲ የቀረቡ ኃላፊዎች ሹመት ውድቅ ሲደረግ ማየት ብዙም የተለመደ አይደለም። ለዶይቼ ቬለ ዲደብሊው ዘገባ ሸዋንግዛ ወጋየው ሐዋሳ። በተከታዩ ዘገባችን ከጥቅምት 1 2014 ዓ.ም ጀምሮ በአዲስ መልክ ያገረሸውን የትግራይ ጦርነት ተከትሎ በአፋር ክልል በሺዎች የሚቆጠሩ ዜጎች መፈናቀላቸውን ክልሉ አስታውቋል። አስተያየታቸውን ለዶይቼ ቬለ የሰጡት የክልሉ ባለስልጣናት በአፋርና ትግራይ አዋሳኝ አካባቢዎች በሚገኙ የአፋር ዞን 2 እና ዞን 4 በሚገኙ ወረዳዎች ለተፈናቀሉ ሰዎች ድጋፍ
ቁሳቁስ ማድረስ ፈታኝ እንደሆነ ተገልጿል። በክልሉ በአዋሳኝ አካባቢዎች በሚገኙ ጭፍራ፣ በረሃይሌና መጋሎ ወረዳዎች አሁን ላይ የጦርነቱ ቀጠና መሆናቸውንም ባለስልጣናት አክለው ገልጸዋል። የአዲስ አበባው ዘጋቢያችን ስዩም ጌቱ በዚህ ጉዳይ ላይ ዝርዝር ዘገባውን አድርሶናል። በሰሜን ኢትዮጵያ ከተጀመረ ዓመት ሊደፍን የ12 ቀናት እድሜ ብቻ የቀረው የትግራዩ ጦርነት በመሃል የረገበ ቢመስልም አሁንም ከባለፈው ሳምንት መጀመሪያ ጀምሮ ከአማራ ክልል በተጨማሪ ወደ አፋር ክልል አዋሳኝ አካባቢዎችም መስፋፋቱ ይነገራል። የአፋር ክልል መንግስት ተጠሪ ኢሳ አዳም በተለይም ለዶይቼ ቬለ እንደተናገሩት ጦርነቱ በዚሁ 2 ሳምንታት ባገረሸባቸው የአፋር ዞን 2 እና ዞን 4 ጭፍራ በራሄሌና መጋሎ በሚባሉ ወረዳዎች በጦርነቱ ጦስ ሺዎች ተፈናቅለዋል። የተፈናቀሉ ሰዎች እዚያው ቅርብ አካባቢ እነሱ ባልገቡበት አካባቢዎች ላይ ያው ተደራጅቶ የአፋር ማህበረሰብ በባህሪው እርስ በርስ የመረዳዳት የመገዝ ባህሪ ያለው የተፈናቀሉትን ጠቃላይ ህዝቡ አስተባብሮ ለነዛ እንዳይጎዳ ክልሉ እየሰራ ያለው ስራዎች አሉ። ፌዴራል መንግስትም እንደዚሁ ቆቅሞ ያው ወደ ነበሩበት እንዲመጣ ጦርነት ብቻ አይደለም ችግራችን በጋራ የምንፈጥበት ደረጃ ነው። ምን ያህል ሰው ተፈናቅሏል? እስኪ በአጠቃላይ በተለይ በዚህ በ2 ሳምንት ውስጥ ጦርነቱ እንደገና ካገረሸ በኋላ 100,000 በላይ የነበረ ሁኔታ አለ። አሁንም አዲስ ቅርብ ጊዜ ያው ከጭፍራ አካባቢ ተፈናቀሉ አሉ። ግን ጭፍራ ቅርብ ቦታ ላይ ያው ጭፍራ አልተያዘም። ያው ተፈናቃይም እዛ አካባቢ ያው እያደራጀን ነው ያለና በጭፍራ ብቻ 35,000 ህዝብ መፈናቀሉን የገለጹልን የአፋር ክልል አደጋ አመራር ቢሮ ኃላፊ አቶ መሐመድ ሁሴን በእነዚህና በሌሎች አዋሳኝ አካባቢዎች ለተፈናቀሉ በመቶ ሺዎች ለሚቆጠሩ ድጋፍ ለማቅረብ ከዓለም አቀፍ ምግብ ፕሮግራም ፋኦ ጋር ከስምምነት መደረሱን አብራርተዋል። አሁኑ በአገረሸው ጦርነትና ግጭት ምክንያት ከዚህ ከጭፍራ ወረዳ ሙሉ ለሙሉ ማለት የሚቻል ደረጃ ነው ጉዳት ያለው። በከፈትነው መጠለያ ጣቢያ 35,000 የሚደርስ ህዝብ ከጭፍራ አካባቢ እስካሁን ባለ መረጃ መሰረት ያው በቀጥታም ተጎድተዋል። በየጫካው ያሉትን ወደ አንድ ማዕከል እንዲመጡ እየተሰበሰበ ያለበት ሁኔታ አለ። ኦፊሻሊ ለብሔራዊ አደጋ ስጋት ስራ አመራር ኮሚሽን ጥያቄ አቅርበናል። ግን ስቲል የደረሰ ነገር የለም። በጣም መዘገየት አለ። መጋዘኖቻችን ላይ የነበረውን ድንኳኖች፣ ፕላስቲክ ሻራዎች፣ ምግብና ምግብ ነክ ያልሆኑ ቁሳቁሶችን ወደ አካባቢው አንቀሳቅሰን ለመከፋፈል እየሞከርን ነው። መጋና አካባቢ ግጭቱ በአዲስ አገርሽቷል። ከ10,000 ህዝብ በላይ ከ3 ቀበሌ የተፈናቀለበት ሁኔታ ነው ያለው። የተወሰነ እርዳታ ለማድረግ ተሞክሯል። በራህሌ ላይ የቆዩ ተፈናቃዮች አሉ። ለእነሱ ግን በተለያየ አካላት የተደረገ ድጋፍ አለ። እሱ ላይ የተሻለ ሁኔታ አለ። በትግራይ ክልል መሆኒ አቅራቢያ የሚገኝ መጋሎ በውቅሮ ከተማ ትይዩ በምትገኘው በራህሌና ወረባቦ ወልዲያ ሀረገበያን የሚያገናኘው የአፋር ክልል ጭፍራ ከተማ አሁን ላይ ጦርነቱ በአፋር በኩል ከሚካሄድባቸው አካባቢዎች መሆናቸውንም ባለስልጣናቱ ለዶይቼ ቬለ አረጋግጠዋል። ውጊያ ያው በራህሌና መጋሌ ወረዳ እንደገና ይሄ ከባድ መሳሪያ በመድፍና በእንትን ያው ህጻናትና ሴቶች ተጨፍጭፏል። እንደገና በሀራ ወልዳያ ወደ ጭፍራ የሚወስደው ስባልት መንገድ ላይም እንደዚህ 3 ቀናት የፈጀ ጦርነቶች ነበሩ። አጠቃላይ ወደ ጭፍራ እና ወደ ላይ አካባቢ ነው ያለው። ባለፉት 3 ቀናት ውስጥ አሁንም የቆመ ነገር የለውም። ህዝቡ ለመመከት ጦርነት ላይ ነው። በከባድ መሳሪያም አብዛኛው ንጹሃኖች ይሞታሉ። ጭፍራ ቅርብ አካባቢዎች ላይም እንደዚህ የነበራቸው ያወደሙት ያዘረፉትም አሉ። ውሃም እንደዚህ በተመሳሳይ ውሃ የሚባል ወረዳ አጠቃላይ አሁን ጭፍራ ይዞ ብስቲማና ቦኮክሳ ወደ ወርባቦ የወጣው ኃይል ከጭፍራ ጋር የተያዘ ቀን በቀን ጦርነቶች አሉ። ሌላ በራህለም እንደዛ ተንኩሰዎች አሉና ወደ ክልሉ ብዛም ባይገባም ድንበር አካባቢዎች ላይ ህዝቡ ጦርነት እየመከተ ደረጃ ላይ ነው ያለው። ትናንት በሰመራ ከተማና ዛሬም በሌሎች የክልሉ አካባቢዎች የህወሓት ወረራ የሚቃወም ያሉትን የተቃውሞ ሰልፍም ለተጎዱና ለተፈናቀሉ ዜጎች እርዳታን የማሰባሰብ በየጦር ግንባሮቹ ለተሰለፉ ድጋፍ ለማድረግና በጦርነቱ ስለሚደርሱ ጉዳቶች ለዓለም አቀፍ ማህበረሰብ ለማሳወቅ ታስቦ መካሄዱ ተገልጿል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።